ሰላም የልዩ ቴጅ ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው አንድን ቪዲዮ ከኤዲቲንግ ውስጥ ከተምኒሉ ከቪዲዮ አኒሜሽኑ እስከ ቮይስ ኢፌክቱ ኤዲት የምናደርግበትን ካፕከት ቱቶሪያል እንመለከታለን። ያ ማለት ከ10 እስከ 15 ደቂቃ ቪዲዮ ኤዲት አደርጋችኋለሁ ማለት ነው። ብዙዎች ቪዲዮ ኤዲተርነት ያን ያክል ከባድ ይመስላችኋል። እኔም እንደዛ ነበር ይመስለኝ ድሮ ሳልማር በፊት። አሁን ግን ኦንላይን ተመሬ ዝም ብዬ ነካ ነካ እያደረኩ ነው የምለቅላችሁ ማለት ነው። ያለምንም ክፍያ በነፃ በስልክ ወይም በኖኪያ ግን አይሆንም ቪዲዮ ኤዲት አደርጋችኋለሁ ማለት ነው። በምታዩት መልኩ ወደ ካፕከት ስንገባ ሎድ እያደረገ ነው። እዚህ ጋር ትንሽ እንጠብቀውና በምታዩት መልኩ ኒው ፕሮጀክት የሚል በሰማያዊ የሚጻፍ አለ። እሱን እነካለን ማለት ነው። ከዛም ወደ ጋለሪያችን ይወስደናል ማለት ያ ማለት ኤዲት ለማድረግ የፈለግነውን ቪዲዮ ምረጡ ይለናል ማለት ነው። ስንነካው ቪዲዮን ያሳየናል ማለት ነው። ቪዲዮን ስንነካው ማለት ነው። አሁን ለምሳሌ እኔ 49 ቪዲዮን ያሳየናል ማለት ነው። ሰላም የልዩቶች ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው አንድን ቪዲዮ ከኤዲቲንጉ እስከ ተምኔሉ ከቪዲዮ አኒሜሽኑ እስከ ቮይስ ኢፌክቱ ኤዲት የምናደርግበትን ካፕከት ቱቶሪያል አሁን የማወራላችሁን ያመጣው ማለት ነው። አድ እንለዋለን ኤዲት ለማድረግ ማለት ነው። ስንነካውም ከዛም የተለያዩ ቆንጆ ቱሎች ያመጣልናል። ለዚህ ጋር መጀመሪያ እዚህ ጋር አስፔክት ሬሽዮ የምትላለችን እሷን የምንነካው ደግሞ ለዩቲዩብ ነው የምትሰሩት። ይሄን ቪዲዮ ኤዲት የምታደርጉት ለዩቲዩብ ነው፣ ለቲክቶክ ነው፣ ለኢንስታግራም ነው፣ ለዩቲዩብ ሾርት ነው፣ ለምንድን ነው የሚለውን ያሳየናል። አሁን እኛ ለዩቲዩብ ቪዲዮ ስለሆነችን የምንሰራት አስፔክት ሬሽዮአችንን 16:9 እናደርጋለን ማለት ነው። በምታዩት መልኩ ሆኖልናል። ከዛን የራይት ምልክቷን ከነካም በኋላ በሌላ አማርኛ እንግሊዘኛ መቀስ ያለበትን የመጀመሪያውን ኤዲት የሚለውን እነካለን ማለት ነው። ከዛም ስፕሊት የሚለውን እነካለን። እዚህ ጋር ስፕሊት ማድረግ አይችልም። መቁረጥ የፈለግነውን ፓርት እንስማውና እዚህ ጋር እስቲ ከዛም በኋላ እንቆርጣለን። እዚህ ጋር ስታክ አድርጎብናል። ስለዚህ እዚህ ጋር ኤዲት የምትለዋን ነክተን ስፕሊት እንለዋለን ማለት ነው። ከዛም ከዚህ እስከ እዚህ ማለት ነው። ከዛም ስፕሊት አድርጎልናል ማለት ነው። በምታዩት መልኩ ስፕሊት አድርጎልናል ማለት ነው። አሁን ደግሞ የምንፈልጋቸውን ቦታዎች ሁሉ የማንፈልጋቸውን ቦታዎች በሙሉ ስፕሊት እያደረግን እንሄዳለን ማለት ነው። እኔ ከዚህ በኋላ የማንፈልገው ቦታ የለም። እናንተ አሁን ባሳያችሁ ስፕሊት ማድረጊያ መንገድ ስፕሊት ማድረግ ትችላላችሁ፣ ወይም በሌላ አማርኛ መቁረጥ ትችላላችሁ ማለት ነው። ስፕሊት እያደረግን ከሄድን በኋላ ሌላኛው ወሳኝ ነገር ቴክስት ነው። ቴክስት ከጻፍን በኋላ ሻዶ፣ ከለር፣ ሌላውን ለራሳችሁ ስሩት፣ እኔ አያገባኝም። ሶሪ ለዚህ ቃል ግን ቴክስት እንጻፍ። እንግዲህ እዚህ ጋር ባክግራውንዱ ላይ ምንጥፍ እዚህ ጋር አውቶ ካፕሽን እንለዋለን። እዚህ ጋር አድ ቴክስት እንለዋለን ማለት ነው። መጻፊያ ያመጣልናል። አሁን እዚህ ጋር ካፕከት ኤዲቲንግ ብለን ምንጽፍ ካፕከት ኤዲቲንግ ብለን ከጻፍን በኋላ ራይት እንነካታለን ማለት ነው። እቺን እዚህ ጋር ብናደርገው ከዛም በኋላ አኒሜሽን የሚል ይመጣልናል ማለት ነው። ያ ማለት የጽሁፋችን እንቅስቃሴ ወይም ሙቪንግ እንደማለት ነው። እና ኢንተርኔት ኮኔክሽን ይለናል። እንግዲህ እዚህ ጋር በመታየት መልኩ ዋይፋያችን እናያለን። ከዛም ኢንተርኔታችንን ከሞላን በኋላ አኒሜሽኖቻችን ቆንጆ አኒሜሽኖቻችን መልተውልናል ማለት ነው። ከዛም እኔ ይሄኛው አኒሜሽን ስለተመቸኝ ይሄኛውን አኒሜሽን አደርገዋለሁ ማለት ነው። ከዛም ሎዲንግ እያደረገ ነው። ትንሽ እንጠብቀው። ሰላም በምታዩት መልኩ ራይት እንለዋለን። ከዛም ቺን ካፕከት ኤዲቲንግ የምትለዋል እስከ መጨረሻው እናረጋታለን ማለት ነው። እስከ መጨረሻው ወይም እስከ ግማሽ ድረስ ካደረግናት እዚህ ጋር ከጠፋ ይበቃናል ማለት ነው። ከዛም በኋላ ባክግራውንድ መጨረሻ እዚህ ጋር ከኤዲት ውስጥ ወጣችሁ እዚህ ጋር ቴዱ ባክግራውንድ የሚል ታገኛላችሁ። እዚህ ጋር 3 ነገሮች አሉ። የመጀመሪያው ከለር ነው። ከለር እዚህ ጋር ብዙ አይነት ከለሮች አሉ። የፈለጋችሁትን ከለር መጠቀም ትችላላችሁ። ሁለተኛው ብለር ነው። ያ ማለት ይሄ ደግሞ በጣም ይጠቅማችኋል። በሪል ባክግራውንዳችሁ ሪል ወይም ትክክለኛ ባክግራውንድ ከሆነ ባክግራውንዱን ለማፍሰስ ወይም እንዳይታይ ማለት ነው። ተመልከቱት። በኖርማል ከሆነ ምን ያው ብለር ስለተመቸኝ ብለር ነው የምጠቀመው። ኢሜጅ የሚል ደግሞ አለ። እዚህ ጋር የራሱ የካፕከት ኢሜጅ ነው የሚሰጣችሁ። ቆንጆ ኢሜጆች አሉ ለባክግራውንድነት የሚሆኑ። እኔ ግን እንደነገርኳችሁ ብለር ነው ያደረኩት ባክግራውንድን ማለት ነው። ለባክግራውንድነት የተጠቀምነው ብለር ነው ማለት ነው። አሁን እዚህ ጋር
ምን እናደርጋለን ማለት ነው። እዚህ ካወጣነው በኋላ እዚህ ጋር ኤዲት የምትለው ላይ ገብተን በደንብ ወደ ጎን እዚህ ጋር በክብ ምልክት የምትታያችሁ ፍሪዝ ከሚለው ጎን ያለው አይዶ ኢፌክት የሚላለ እሱ ምንድነው የምትሉ ካላችሁ እሱ ድምጻችንን ለመቀየር የምንጠቀምባቸው ነው። አሁን ለምሳሌ መጀመሪያ የኔን ድምጽ ላሰማችሁና ከዛን የኤአይ ድምጹን አሰማችኋለሁ። ሰላም የልዩቶች ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው አንድን ቪዲዮ ከኤዲቲንግ ውስጥ ከተሜሉ ከቪዲዮ ቆንጆ ድምጽ ነው፣ ነገር ግን ድምጽ መቀየር ፈልጋለሁ። እዚህ ጋር ቮይስ ፊልተር የምትሏቸው ድምጻችሁ በየትኛው አይነት ይቀየር ነው። እዚህ ጋር ቮይስ ካራክተር የእናንተን የምትሉትን የእናንተን ድምጽ ቀይሮ የሚናገረው ኤአይ ነው ማለት ነው። እዚህ ጋር ቮይስ ፊልተር የምትለዋን ስዊት እናደርጋታለን ማለት ነው። ሰላም የልዩቶች ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው ይሄ ስላልተመቸኝ ቮይስ ካራክተር ላይ ገብተን ሌሎችንም እናያለን። ጂስ የሚለውን ትንሽ ዋይፋያችን እንደከመን ያለው መሰለኝ። እዚህ ብዙ ያል ነው። ስለዚህ ይሄኛው አልሰራ ስላለን ቮይስ ፊልተራችን ላይ ሄደን ድረስ ካደረግን በኋላ የራይት ምልክቷን ነካለን። አሁን ድምጻችን እንስማው ማለት ነው። ሰላም የልዩቶች ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው አንድን ቪዲዮ ከኤዲቲንግ ውስጥ ከተሜሉ ከቪዲዮ አኒሜሽን ቆንጆ ድምጽ ነው ማለት ነው። ልክ አሁን ከሰራ ነው አይዶ ኢፌክት ከሚለው ጎን ሬዲዩስ ኖይዝ የሚላለ አሁን እዚህ ጋር በጣም ረብሻ አለ። እሱን ደግሞ ተመልሰን እንስማው። ሰላም የልዩቶች ቤተሰቦች፣ ዛሬም በአዲስ ቪዲዮ በምታዩት መልኩ ረብሻ ነገር አለ። እሱን ለማጥፋት ሬዲዩስ ኖይዝ እንለዋለን ማለት ነው። ከዛም በኋላ ሬዲዩስ ኖይዝ የሚለውን ኦን ካደረግን በኋላ ሰላም የልዩቶች ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ካፕከት ኤዲቲንግ ብለን ያደረግነው አኒሜሽን ድምጹ ነው በምታዩት መልኩ። እሱ ግን አልጠፋም ስላለ የተለያዩ ረብሻዎች ስላሉ ራይት የሚለውን እንነካዋለን ማለት ነው። ከዛም በኋላ አሁን የሚቀራን የቀረን ነገር ካለ ድምጻችንን ቀየረን አኒሜሽን አረገን ሁሉም ነገር አለ። ስለዚህ አሁን ኤክስፖርት ሴቲንግስ አለ። የመጀመሪያውን እስከ 720 ብታደርጉት ይመረጣል። የ230 የሶስት ደግሞ ነው የምጠቀምባቸውን ቤተር ኢሜጅ ኳሊቲ የሚለው 50 ወይም የመጨረሻው 100 ብታደርጉት 50 እና በ100 ማለት ቢታደርጉት ነው። ከዛም ኤክስፖርት እናደርገዋለን ማለት ነው። እዚህ ጋር አዲ ጠይቀናል። የሚያሳዝን ነው። ኤክስፖርት ማድረግ ነው እና የካፕከት ቱቶሪያል ይሄ Shake and win millions of prizes with the AliExpress $1 challenge. Get unreal deals for just $1. Win $10,000 in flight credits and a $3,000 AliExpress shopping spree. Download, shake, win. Do you like to drive? Do you want to earn money for it? Yango Pro is just what you need. Quick start. Download Yango Pro and get registered quickly. You'll receive payment for cash orders on the first day of work. We find riders for you. We send you nearby orders automatically and suggest places with more requests for trips. Our algorithms help you to reduce dead mileage and fuel consumption. Map showing high-paying orders. Yango Pro shows you where the most orders are in the city in real time. Trips starting in these እና ኤክስፖርት እያደረገልን ነው ማለት ነው። አሁን እቺን ኤክስፖርት ለማድረግ ፈጣን ነው ማለት ነው። አሁን ይሄንን በቃ ተምኔል ብንሰራለን ራሱን የቻለ ቪዲዮ ይሆናል ማለት ነው። ስለ ተምኔል እንዲሰራላችሁ ትፈልጋላችሁ? ለምንድን ነው ግን ስለ ተምኔል እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ቲኤች ብላችሁ ጻፉልኝ። እኔም ከ50 ሰው በላይ ካረጋ ስለ ተምኔል እሰራላችኋለሁ ማለት ነው። የዛሬ ቪዲዮችን ይመስል ነበረ። እንደዚህ አይነት አስተማሪ እንዲሁም ቁም ነገር አስጨባጭ የሆኑ ቪዲዮዎች እንዲሰራላችሁ ከፈለጋችሁ ልዩቴችን ሰብስክራይብ ማድረግ እንዳትረሱ። ይህ ልዩቴች ነው። ይመቻችሁ።